በኢኮኖሚ አቅማቸውና በወታደራዊ ጡንቻቸው ጫናቸው እጅጉን የበረታው አሜሪካና ቻይና እየሻከረ የመጣውን ግንኙነታቸውን ለማሻሻል ይረዳል የተባለውን የመሪዎች ስብሰባ አድርገዋል። ሁለቱ መሪዎች 17ኛው የቡድን 20 ሀገራት ስብሰባን በመታስተናግደው ኢንዶኔዥያ በመገናኘት መክረዋል። እጅግ ብዙ የተባለለትና በርካቶች በጉጉት ጠበቅ በነበረው የሁለቱ መሪዎች ግንኙነት ታዲያ እንደታሰበው ሚዛን የሚደፋ ውይይት አለመደረጉ ነው የሚገለጸው። በንግድ ጦርነት፣ በታይዋን ጉዳይ፣ በሩሲያና በሰሜን ኮሪያ ዙሪያ ሁለቱ ሀገራት ፍሬ ያለው ሐሳብ አቅርበውና መክረው አቅጣጫ ያስቀምጣሉ ቢባልም ነገሩ ሾላ በድፍን ሆኗል ነው የተባለው። ፕሬዚዳንት ባይደን በአሜሪካ መሪነት ነጩን ቤተ መንግስት ከተቆናጠጡ ወዲህ ለመጀመሪያ ጊዜ ከቻይናው አቻቸው ጋር ፊት ለፊት ቢገናኙም በርቀት ሆነው ሲወረውሩት የነበረውን የቃላት ጦርነት በጠረጴዛ ዙሪያ ለመድገም አልደፈሩም። ሐሳባቸውን በተሸፋፈነ መልኩ ገልጸዋል ነው የተባለው። የቻይናው አቻቸው ጂ ጂንፒንግም ቢሆኑ የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር እንጓዛለን፣ ወደ ግጭት ከሚያመሩ ጉዳዮችም እንጠነቀቃለን፣ ኃላፊነታችንንም ለመወጣት በቁርጠኝነት መንቀሳቀስ ይኖርብናል በሚሉ ቃላት የታጀበው መልእክት ማስተላለፋቸው ነው የተመለከተው። ለ3 ሰዓታት ያህል ሁለቱ መሪዎች ባካሄዱት ዝግ ውይይት ሁለቱን ሀገራት እያጨቃጨቁና ግንኙነታቸውን እያሻከሩ እየመጡ በሚባሉት የሰሜን ኮሪያ የኒውክሌር ጉዳይ፣ የንግድ ጦርነት፣ በሩሲያና ዩክሬን ጦርነት ዙሪያ በዝርዝር መወያየታቸውን የሚያሳይ ነገር ለመገናኛ ብዙሃን በተለቀቀው ንግግራቸው ውስጥ አልተገኘም። ቻይና ከሩሲያ ጋር ታብራለች፣ ሰሜን ኮሪያንም ትደግፋለች፣ ታይዋንን ለመጠቅለልም ታስባለች እያሉ ሲዝቱ የነበሩት የአሜሪካው ፕሬዚዳንት ጆ ባይደን የሁለቱን ሀገራት ግንኙነት ማጠናከር ላይ ትኩረት ማድረጋቸው ነው አልጀዚራ፣ ኤስቢኤስ እና ኤስኤንን የመሳሰሉ መገናኛ ብዙሃን የዘገቡት። ሁለቱን ሀገራት የምንመራ ሰዎች ኃላፊነቶችን እንጋራለን። አሜሪካና ቻይና በተሻለ ግንኙነቶች የሚጓዙበትን አግባብ መከተል አለብን። ወደ ግጭት ሊያስገባ ከሚችል ካልተገባ የውድድር መንፈስ መታቀብ ያስፈልጋል። በጋራ የምንሰራባቸውን መንገዶች ለማሳለጥ ነው መትጋት የሚጠበቅብን። በዓለም አቀፋዊ ጉዳዮች ዙሪያም በትብብር መስራት አለብን። ይሄ ለሁለቱ ሀገራትና ለዓለም አቀፉ ማህበረሰብ ጠቃሚ ጉዳይ ነው። አሜሪካ ጡንቿን በመተማመን የሌሎችን ማደግ አትፈልግም። በቻይና የውስጥ ጉዳይም ጣልቃ ለመግባት ትሞክራለች። የዓለም መንግስታት በእሷ ፍላጎት እንዲጓዙ ትሻለች በማለት ለአሜሪካ ዛቻና ማስፈራሪያ እጅ አንሰጥም ሲሉ የነበሩት የቻይናው ፕሬዚዳንት ንግግርም ከአሜሪካው አቻቸው ብዙ የተለየ አልነበረም። የቻይናና የአሜሪካንን ግንኙነት ለማሻሻል ትክክለኛውን ጎዳና ልንቀይስ ይገባል። የሁለትዮሽ ግንኙነታችንን ለማጠናከርም መትጋት ይኖርብናል። ወደፊት ለመራመድ የሚረዳን ይሄ ነው። ግንኙነታችንን ይበልጥ ለማጎልበትም ወሳኝ ነው። አንድ መሪ ስለሚመራው አገር ማወቅና መገንዘብ ይጠበቅበታል። ከመላው ዓለም ጋር እንዴት መጓዝ እንዳለበት በቂ ግንዛቤ ሊኖረው ግድ ይላል። የሁለቱ መሪዎች ንግግር ዝርዝር ጉዳዮችን ያልዳሰሰ፣ በሚያጨቃጭቋቸው ነጥቦች ዙሪያም ግልጽ የሆነ አቋም ያልታየበት ነው የሚሉ ሐሳቦች ከተለያዩ አቅጣጫዎች የተሰነዘሩ ነው። የዋሽንግተን ፖስቱ ተንታኝ ኢሻን ታሮር የመሪዎቹ ውይይት በቀላል ቃላት ተጀምሮ ከድምዳሜ ያልደረሰ ነው ይላል። በምን ጉዳይ ዙሪያ በጋራ እንደሚሰሩና የግጭት መንስኤ የሆኑትን ጉዳዮች እንዴት ማቆም እንዳለባቸውም መፍትሄ አላስቀመጠም በማለት አክሏል። በአሜሪካና ምዕራባውያን ትደገፋለች በምትባለው ዩክሬንና የቻይና ድጋፍ አልተለያትም በምትባለው ሩሲያ መካከል ያለው ጦርነትም በመሪዎቹ ውይይት ትልቅ ቦታ የተሰጠው አይመስልም ነው የተባለው። ጦርነቱ መቆም አለበት ከማለት በዘለለ የጦርነቱን ተዋናዮች ማውገዝና ለማስቆም የሚረዳ መፍትሄ ማመላከት የተሳነው ውይይትም ተብሏል። ትናንት በኢንዶኔዥያ በተጀመረው የቡድን 20 ሀገራት ስብሰባ መክፈቻ ላይ ታዲያ የኢንዶኔዥያ ፕሬዚዳንት ጆኮ ዊዶዶ የዓለምን ሕዝብ ለመታደግና ጦርነቱን ለማስቆም ሁላችንም የሚጠበቅብንን ኃላፊነት ልንወጣ ይገባል የሚል ጥሪ አቅርበዋል። No other option. Paradigm of collaboration is badly needed. ዓለምን ለመታደግ ከመተባበር ውጭ ሌላ አማራጭ የለንም። ለዜጎቻችን ብቻ ሳይሆን ለመላው ዓለም ሕዝብ ትልቅ ኃላፊነት አለብን። For the people of the world. Being responsible here. ጦርነቱ እንዲቆም መታገል ይጠበቅብናል። ጦርነቱ ካልቆመ ዓለም ወደፊት ለመራመድ የምታደርገውን ጥረት ያደናቅፋል። Does not end.